ጠዋት ከእንቅልፎ ሲነሱ አሁንም ይደክመውታል? ምንም ከባድ ስራ ሳይሰሩ የጡንቻ ወይ የአጥንት ህመም ይሰማዎታል? ወይንስ ያለምንም ምክንያት ተደጋጋሚ የጉንፋንና የህመም ስሜት አለቦት? ከሆነ ችግሩ የእድሜ ወይ የጠነከረ ስራ ላይሆን ይችላል። በዓለም ላይ ከ1 ቢሊዮን በላይ ሰዎች የማያውቁት ነገር ግን በሰደድ ሁኔታ ህይወታቸውን የሚያመሰቃቅለው የቫይታሚን ዲ እጥረት ሊሆን ይችላል። አብዛኞቻችን ቫይታሚን ዲ እንደ ተራ ቫይታሚን አይነት እንቆጥሯለን። ነገር ግን በህክምናው ዓለም ቫይታሚን ዲ እንደ ቫይታሚን ብቻ ሳይሆን ልክ እንደ ሆርሞን የሚታየው። ምክንያቱም በሰውነታችን ውስጥ ከ300 በላይ ባዮሎጂካዊ ሂደቶችን ይቆጣጠራል። በዛሬው ቪዲዮአችን ሰውነታችን የቫይታሚን ዲ እጥረት እንዳለበት የሚያሳዩ 7 ዋና ዋና አደገኛ ምልክቶችን፣ ይህ ቫይታሚን ለምን እንደሚያንስና በቤታችን ውስጥ በቀላሉ የምናገኝባቸውን 4 ተፈጥሯዊ መፍትሄዎችን በጥቅል እናያለን። እስከ መጨረሻው አብራችሁን ቆዩ። በሆኑ ሰውነታችን ቫይታሚን ዲ ሲያንስ በምን እናውቃለን? እነዚህን 7 ምልክቶች በሰውነቱ ላይ አስተውለው እንደሆነ ይፈትሹ። አንደኛ፣ ተደጋጋሚ ህመምና የበሽታ መከላከያ መድከም። በየቀኑ ጉንፋን የሚይዙት ከሆነ ወይ ትንንሽ ኢንፌክሽኖች በፍጥነት የማያልፉት ከሆነ የበሽታ መከላከያ ህዋሶት ቲ ሴልስ በቂ ቫይታሚን ዲ አላገኙም። ቫይታሚን ዲ ለተከላካይ ህዋሶቻችን እንደ መሳሪያ ነው የሚያገለግለው። ሁለተኛ፣ ያልተብራራ ከፍተኛ ድካምና የኃይል ማነስ። በቂ እንቅልፎን ተኝተው እንኳን ቀን ሙሉ ድካም የሚሰማዎት ከሆነ ምክንያቱም የቫይታሚን ዲ ማነስ ሊሆን ይችላል። ጥናቶች እንደሚያሳዩት በደም ውስጥ ያለው የቫይታሚን ዲ መጠን ሲያንስ የሴሎች ኃይል ማመንጨት ማይቶኮንድሪያ ስራቸው በትክክል መስራት አይችሉም። ሶስተኛ፣ የታችኛው የጀርባና የአጥንት ህመም። ቫይታሚን ዲ ካልሽየም ወደ አጥንታችን እንዲገባ ያደርጋል። እሱ ከሌለ የምንበላው ካልሽየም ወደ አጥንት አይሄድም። በዚህ ምክንያት የታችኛው ወገብ ህመም፣ የጉልበት ህመም ወይ የአጥንት መሳሳት ይከሰታል። አራተኛ፣ የመንፈስ ጭንቀትና የሙድ መለዋወጥ ዲፕሬሽን። ቫይታሚን ዲ በአእምሯችን ውስጥ ሴሮቶኒን የተባለ የደስታ ሆርሞንን ያበርታል። በተለይ የፀሐይ ብርሃን በማይገኝባቸው ወቅቶች የድብርት ስሜት የሚሰማቸው ሰዎች ዋነኛ ምክንያቱ የቫይታሚን ዲ እጥረት ነው። አምስተኛ፣ የቁስል በፍጥነት አለመዳን። ከቀዶ ጥገና ወይንም ከትንንሽ ጉዳት በኋላ ቁስሎ በፍጥነት የማይድን ከሆነ ሰውነቱ አዳዲስ ቲሹዎችን ለመገንባት ቫይታሚን ዲ ያጣ መሆኑን ያሳያል። ስድስተኛ፣ የፀጉር መርገፍ። በተለይ በሴቶች ላይ ከፍተኛ የፀጉር መርገፍ ሲከሰት መንስኤው የሆርሞን መዛባት ወይንም የቫይታሚን ዲ ማነስ ሊሆን ይችላል። ሰባተኛ፣ የጡንቻ ህመም። ምንም አይነት ስፖርት ወይንም ከባድ ስራ ሳይሰሩ የጡንቻ መወጠርና ህመም ማጋለጥ። የቫይታሚን ዲ እጥረት መንስኤዎች። ፀሐይ በበዛበት ዓለም ላይ እየኖርን ለምን የቫይታሚን ዲ እጥረት ያጋጥመናል? አንደኛ፣ የቤት ውስጥ ህይወት ኢንዶር ላይፍ ስታይል። አብዛኛው ውሏችን በቢሮ በቤት ወይንም በተሸፈኑ ቦታዎች ማሳለፍ። ሁለተኛ፣ የቆዳ ቀለም። የጠቆረ የቆዳ ቀለም ያላቸው ሰዎች በቆዳቸው ውስጥ ሜላኒን በብዛት ስለሚገኝ ከፀሐይ ብርሃን ቫይታሚን ዲ ለማምረት ረጅም ሰዓት በፀሐይ ላይ መቆየት ያስፈልጋቸዋል። ሶስተኛ፣ የእድሜ መጨመር። እድሜያችን እየጨመረ ሲሄድ ቆዳችን ቫይታሚን ዲ የማምረት አቅሙ እየቀነሰ ይመጣል። ታዲያ መፍትሄው ምንድነው? ሰውነታችን እንዴት በቫይታሚን ዲ መሙላት እንችላለን ለሚለው፣ አንደኛ፣ የጠዋት ፀሐይ ዋና መፍትሄ ነው። በሳምንት ከ3 እስከ 4 ቀን ጠዋት ከስራ በፊት ማለትም ከጠዋት 2 ሰዓት እስከ 4 ሰዓት ባለው ጊዜ እጅና እግርን ለ15 እስከ 20 ደቂቃ ያህል ለፀሐይ ማጋለጥ ያለ ሰንስክሪን ማለት። ሁለተኛ፣ የሰባ አሳዎችን መመገብ። እንደ ሳልመን፣ ቱናና የሰርዲን አሳዎች ከፍተኛ መጠን ያለው ቫይታሚን ዲ አላቸው። ሶስተኛ፣ የእንቁላል አስኳልና የወተት ተዋጽኦችን በየቀኑ የእንቁላል አስኳል መመገብ፣ በቫይታሚን ዲ የበለጸጉ ወተቶችን መጠቀም። አራተኛ፣ የቫይታሚን ኪኒኖች ሰፕሊመንትስ። እጥረቱ በጣም ከፍተኛ ከሆነ የህክምና ባለሙያ በማማከር የቫይታሚን ዲ3 ኪኒኖችን መውሰድ ይቻላል። በአጠቃላይ ቫይታሚን ዲ ለጤናችን መሰረት የሆነ ትልቅ ሀብት ነው። ዛሬ ካየናቸው 7 ምልክቶች መካከል በእርሶ ላይ የትኛውን አይተዋል? ኮሜንት ላይ ይጻፉልንና እንወያይበታለን። ቪዲዮን ጠቃሚ መረጃ አዝሏል ብለው ካሰቡ ላይክ በማድረግ ለሌሎች እንዲያደርሱ ያድርጉ። ለወዳጅ ዘመዶ ሼር ማድረጉን አይርሱ። በየሳምንቱ ህይወቶን የሚቀይሩ አዳዲስ የጤናና የአመጋገብ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።